ዕለት ዕለት ሞቱን የሚያስብ ክርስቲያን ዓለምን ጥሎ እንደሚሄድ ስለሚያውቅ የማይጥለውን የእግዚአብሔርን እጅ መደገፊያ ያደርጋል። የተዘክሮተ ሞት ልቦና ያለው ክርስቲያን ሀብቱን፣ ንብረቱን፣ ገንዘቡን ጥሎ እንደሚሄድ ስለሚያውቅ የማይጠፋ ሀብት፣ የማይጥለው ገንዘብ፣ የማይከዳው ንብረት እግዚአብሔርን መጠጊያ ያደርጋል። እያንዳንዷን ቅጽበት እንደሚሞት የሚያስብ ክርስቲያን ዓለም ሁሉ ከሞተ በኋላ እንደሚረሳው ስለሚያውቅ የሚያስታውሰውን እግዚአብሔርን መደገፊያ ያደርጋል። ለዚህ ነው ቅዱስ ዮሐንስ አፈወርቅ ከሞትክ በኋላ ዓለም እንደሚረሳ ብታውቅ ኖሮ የምትወዳቸው ሰዎች፣ ቤተሰቦችህ፣ ጓደኞችህ እንደሚረሱ ብታውቅ ኖሮ ከእግዚአብሔር ውጪ ማንንም ለማስደሰት አትሞክርም ነበር። ትረሳለህ። ትንሽ ጊዜ ነው። ምናልባት ቤተሰቦችህ ቢያስታውሱ ትንሽ ጊዜ ነው። ከሆነ ጊዜ በኋላ ትረሳለህ። የማይረሳ ግን አንድ አካል አለ፣ እሱም እግዚአብሔር። እሱም ብታውቅ ኖሮ እድሜ ዘመንህን እግዚአብሔርን እያስደሰትክ ትኖር ነበር።